ቀንጥሎታል ብለ ሰው ላይ ክፉ አትሁን ጊዜ የጣለውን ጊዜ ያነሳልና ደግሁን ወዳጄ ሁሉም ያልፋልና የማያልፍ ቀን የለም ታሪክ የማይሆን በአምላክ አንድ ቀን ነው 1000 ዘመን ሰላም ሰላም ውዴት ቤተሰቦቼ እንዴናችሁ እኔ ያለው ደህና ነኝ እግዚአብሔር ይመስገን በያላችሁበት ሰላማችሁ ይብዛ እኔ እንደምታውቁኝ በረከት ሊስትሮ ነኝ እና ዛሬ በጣም ደስ ብሎኛል አንድ ከስተመሬ ዛሬ አስቀይሞኛል ነገር ግን ደስ ብሎኛል ችግር የለውም ምንድነው ያው ሳላቅ እዚህ ስራ እየሰራው ነበር እንዳጋጣሚ ካልሲውን በሳሙና የሆነ አውቄ አይደለም ሐሳብ ውስጥ እጄ ነበር ነከውበትና ከዛም በኋላ ገፍትሮ ጥሎኝ በጥፊ መቶኝ ሄደ ስሙን አልጠቅስላችሁም ግን ደግሞ ብራዘር ይሄን ቪዲዮ ያያየው ከሆነ ቴንክ ዩ አመሰግናለሁ ወንድሜ ምንም አለለም ችግር የለም ሁሉም ያልፋል ግን ከመታየ በላይ የሰደብከኝ ስድብ ደብሮኛል በጣም ችግር የለም ዱላ እንደዚህ ያልፋል ኖርምለስ ነው ግን ስድብ የውስጥ ጠባሳ ይጎዳል እና ሞራሌ ትንሽ ነክቶታል ግን ደግሞ ችግር የለም ደስ ብሎኛል ቤተሰቦቼ ሁሉም ነገር ያልፋል ሁሉም ነገር የጊዜ ጉዳይ ነው ሁላችንም ከመሬት ተነስተን የተሻለ ቦታ መድረስ አንችልም እኔም ዛሬ ሊስትሮ እየሰራው ነው ነገ ደግሞ ከዚህ የተሻለ ስራ ሰራለሁ እግዚአብሔር ይረዳኛል ችግር የለውም እና ቤተሰቦቼ እኔ ግን በነገራችን ላይ ማለት ነው ከፍቶኝ እንደከፋይ ሰው አልሆንም ምክንያቱም ነገሮችን ቀለል አድርጌ ነው ማለፍ ያለብኝ እሱ ስለሰደበኝ ስለመታይ ለጊዜው ችግር የለውም የጎዳኝ ሊመስል ይችላል ግን እኔን አልጎዳኝም ችግር የለውም ፈጣሪ ይመስገን ህይወት ሲጀመር እንደዚህ ናት እኔ በስንት መከራ ማለፍ የመጣው ልጅ ነኝ ይሁን ግን ወንድሜ ግን ልቦና ይስጥ የሆነት የሰደብከኝ ስድብ በጣም ሞራሌ ነክቶታል ቢሆንም ግን የጎዳኝ መስሎ ከተሰማ አልጎዳኝም ወንድሜ እንደውም በነገራችን ላይ እኔ ማለት ነው አሁን አንተ ሰደብከኝ አይደለ ከዛ ጠንክሬ እንድነሳ ነው የምታደርገኝ ማለት ነው እና ወንድሜ ጥንካሬን የሰጠኝ ቴንክ ዩ ጥንካሬን የሰጠኝ እኔ አባት ነገ ምን ላይ እንደምንገናኝ ሁላችንም አናውቅም እና ለሁሉም ቀን አለው ለሁሉም ጊዜ አለው በትግስት ለታገሰ ማለት ነው እንታገስ ብቻ ያልፋል ሁሉም ነገር የማያልፈው ሞት ነው አያልፍም አትበሉ ሁሉም አላፊ ነው ቀኑም ይለወጣል ይመሻል ይነጋል አልፎልን ለማየት ሁላችንም ያብቃን ክፉ ጊዜያቱን መጥፎ ጊዜያትን በትግስት እንለፍ ሁሉም ያልፋል የማያልፈው ሞት ብቻ ነው ሞት አንዴ ከመጣ አያልፍም ምክንያቱም ሞት አንዴ ነው አንዴ ከሄድክ እዚህ ዓለም ላይ አትመለስም በላይኛው ዓለም ምናልባት ጥሩ ነገር ከዘራ ቦታ ይኖራል እና ሰው የዘራውን ነው የሚያጭደው እና ወንድሜ ስላስቀየምከኝ ይቅር ብያለሁ ችግር የለውም ከኔ በላይ ደግሞ ፈጣሪ ይቅር ይበልህ ግን ለተንግዲው ይሄን ቪዲዮ እየተመለከትከው ከሆነ ምናልባት እንደዚህ አይነት ተግባር ባሰራ በእውነት እኔ በጣም ስለከፋኝ ነው የእውነት ለመናገር ለጊዜው ከፍቶኛል አሁን ትንሽ ተረጋግቼ ነው ትንሽና ነገሮችን ሳስባቸው ለካ ሁሉም ያልፋል ምክንያቱም ትናንት ራሱ ያለፍኩበት መንገድ አረሳማ አቃለዋ ትናንትና እኔ የጎዳና ልጅ ነበርኩኝ ከጎዳና ተነስቼ ዛሬም ይሄን ስራ እየሰራው ነው ስለዚህ የተነሳውበትን መንገድ ስለማቅ እና ወንድሜ እኔ ታዳጊ ስለሆንኩኝ ቂም ይዤ ማደግ አልፈልግም ዛሬ ላይ የምዘራቸው ነገር ነገ ላይ ስለማጭዳቸው እኔ ደግሞ ዛሬ ላይ መልካም ነገር ጥሩ ነገር ነው መዝራት የምፈልገው ነገ ላይ ክፉ ነገር ዘርቼ ክፉ ነገር ከማጭድ ዛሬ ላይ መልካም ነገር ዘርቼ ወደፊት ደግሞ መልካም ነገር ነው ማጨድ የምፈልገው እኔ አባት እና ይሄ ከህይወቴ ልምዱ አንዱ ነው እኔ ስፈጠርን ከህፃንነቴ ጀምሮ ውስጤ ቂም መያዝ አይወድም እኔ አባት ያው እኔ ጥፋት አላጠፋውም ማለት አልችልም ነገር ግን ሆን ብዬ አላጠፋውም የሰው ልጅ እኮ አንድ ያጠፋል አይደለ ችግር የለውም እንዳትሰሳት ይባላል እንዳደገመ ይባላል ግን ያው ብዙም ደግሞ ካልሲን አላበላሽውትኝም ሆን ብዬ ሰራውት ስራ አይደለም እና ወንድሜ እኔ ከልቤ ይቅር ብያለሁ ካጠፋው ይቅርታ ብያለሁ በድጋሚ እና የዩቲዩብ ቤተሰቦቼ እኔ ራሴን ለመለወጥ ነው ያለኝ አላማ አንዱ ትልቁ አላማዬ ራሴን ለውጬ ከዛስ ከራሴ አልፌ እናቴን ማስደሰት እፈልጋለሁ ሙሉ ቤተሰቦችን ማስደሰት እፈልጋለሁ ከዛ በኋላስ ከዛ አልፌ ደግሞ ሌሎች እህት ወንድሞቼን ማገዝ መርዳት እፈልጋለሁ ይሄን ነገር ደግሞ የሚያሳካው እግዚአብሔር ነው ፈጣሪ ነው ከፈጣሪ በታች ደግሞ እናንተም ሰብስክራይብ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል እኔ ሁሌም አዳዲስ ነገሮችን ለእናንተ ለማቅረብ
እሞክራለሁ። ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ሰው እንዲደርስልኝ እንድታበረታቱ ብቻ ነው ከእናንተ የምጠብቀው። ህይወታችን እንደዚህ ነው። የሁሉም ህይወት በነገራችን የኔ ህይወት ብቻ ሳይሆን የሁሉም ህይወት እንደዚህ አይነት አደጋ አለው። እኔ በነገራችን ሊስትሮ ስጀምር በፊት ገና ለማጅ እያለሁ እንደዚህ ተሰንዝሮብኝ ያውቃል። ዛሬ ነው ይሄ ክስተት የተከሰተው ማለት ነው በድጋሚ። ነገር ግን ያው እንደዚህ የሚሳደቡ ሰዎች ምናምን አሉ። ግን እንደዚህ እጅ መሰንዘር ምናምን ብዙም ሁሉም አይሰነዝርም እጅ። የዛሬው ግን ሰነዘረብኝ። ከዛ በኋላ ደግሞ ገፍትሮ ጣለኝ። ከዛ አስቀያሚ ስድቦችን ሰደበኝ። ይሁን ብራዘር ይቅርታ ብያለሁ። በድጋሚ ሲርስ ላይ መግባት አልፈልግም እና ያው እኔ የማታ ተማሪ ነበርኩኝ። ያው ዛሬ ትምህርት አልሄድኩኝም። እውነት ለመናገር ቀን ላይ በጣም ከፍቶኝ ነበረ። ያው ይሄ ክስተት ሲከሰት ትምህርት የሚጀው ከቀልቤ አልሆንም ነበር። ከዛ አሁን ማታ አካባቢ ላይ አንድ ሰውዬ መጥቶ እና በጣም ቆንጆ ምክሮችን መክሮኛል። አንድ ትልቅ ሰውዬ እግዚአብሔር ያክብርልኝ። በእውነት በጣም ትልቅ ምክር ነው የሰጠኝ። የተፈጠረውንም ነገር አስረድቼው ነበረ። ትልቅ ምክር ሰጥቶኝ ነው ሄዶ አንድ አባቴ። በጣም አመሰግናለሁ። እናም ፍሪ ነኝ። ያው ትምህርት ባለመሄዴ ነው ትንሽ የቆረቆረኝ። ምክንያቱም እኔ ጊዜን በአግባቡ ነው መጠቀም ፈልገው። ዛሬ ያመለጠኝን ትምህርት ነገ ማግኘት አልችልም። ምክንያቱም ነገ ላይ ቢጠየቅ ከየት አመጣዋለሁ ያልተማርኩትን። እና ደግሞ በቀጣይ ያው እንግዲህ የትምህርት ቤት ላይፌን አሳያችኋለሁ ብያችኋለሁኝ በባለፈው እና በሚቀጥለው ቪዲዮ ወይም ኔክስት ላይ እማሳያችሁ ይሆናል የት ትምህርት ቤት እንደምማር፣ ትምህርት ቤት ላይ ምን አይነት ላይፍ አለኝ። ያው የማታው ትምህርት እንደቀኑ ቢሆንም ግን ከስራ ጎን መማሩ አይከፋም፣ ይጠቅማል፣ ለወደፊት ይጠቅማል። ያው እኔ አለመማሬ ነው እንጂ ብማር ኑሮ ይሄኔ ክፍለ ሀገር ላይ ቦን ኑሮ እስከ 10 እስከ 12 አካባቢ ምደርስ ይመስለኛል። ያው ግማሽ እድሜን ጎዳና ነው የበለው። እናም አሁን ጠንክሬ ተነስቼ ደብል አድርጌ እበቀለዋለሁ ህይወቴን። እግዚአብሔርም ይረዳኛል። በራስ መተማመኔን ጥሬቴን አይቶ ያግዘኛል ብዬ ተስፋ አደርጋለሁ። ደግሞ እግዚአብሔር የሚጠረጠር አምላክ አይደለም፣ ታማኝ አምላክ ነው። ትናንትናም ከዛ ከጎዳና አንስቶኛል፣ ነገም ደግሞ ከፍ ያለ ቦታ ላይ ያስቀምጠኛል። ብቻ ሁልጊዜ ምንድነው አንደበቴ ላይ እግዚአብሔር ይመስገን ማለት ነው። እና ቤተሰቦቼ የዛሬው ቆይታ ይህን ይመስል ነበረ። ያው መከፋት እንዳለ መደሰት አለ። ህይወት እንደዚህ ናት። በአንዱ ብቻ መቀጠል አንችልም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ ማድረጋችሁን እንዳትረሱ አሳስባችኋለሁኝ። ልታበረታቱኝ፣ እንድትደግፉኝ። እኔ ራሴን ለመቀየር ህይወቴን ለመቀየር እየጣርኩ ያለው ልጅ ነኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ እስከምንገናኝ መልካም ጊዜ። አመሰግናለሁ።